በጌታ ስም ሰላም እላችኋለሁ። እንደገና እግዚአብሔር የተመሰገነ ይሁን። እንደምን ከርማችኋል? እግዚአብሔር ደግሞ በቸርነት ጠብቆ እንደዚህ ለሁለተኛ ሳምንት ስላገናኘን እግዚአብሔር የተመሰገነ ይሁን። እያንዳንዷን ቀን እኛ እንደሚገባን አንወስድም፣ እንደ ቀልድም አንወስዳትም። እያንዳንዷ አስተንፋሳችን ከእግዚአብሔር የተሰጠች ናት እና በእኛ ሀገር አሁን እኔ እንደምን አደርክ እንደምን ዋልክ ሲባል እግዚአብሔር ይመስገን የሚለው ቃል በጣም ደስ ይለኛል። እንዳይጠፋም በጣም እመኛለሁ። አንዳንዱ ሀገር ፋይን ነው የሚለው፣ ሃይ ፋይን ምናምን ነው። እግዚአብሔር ይመስገን በጣም ጥሩ ነው። ምክንያቱም እያንዳንዷን እስትንፋስ ያገኘናት ከእግዚአብሔር ነው እና እግዚአብሔር ይመስገን ስለ ህይወት በጣም ደስ ይላል። እግዚአብሔር የተባረከ ይሁን። ህይወታችን ችግር ውስጥ ገብቶ መተንፈስ አቅቶን በጣም ታመን ሆስፒታል ገብተን መተንፈስ አስቸግሮን ኦክሲጅን የሚከፈልበት ተገጥሞልን ያን ጊዜ አይደለም ለካ መተንፈስ ከእግዚአብሔር ነው ማለት ያለብን። አሁን ዝም ብለን ስናፍሰው ሳለ ለካ መተንፈስ ከእግዚአብሔር ነው ብሎ ክብርን ለእግዚአብሔር መስጠት እንዴት የተባረከ ነገር ነው። እግዚአብሔር የተመሰገነ ይሁን። ባለፈው ሳምንት ወንድማችን ሰለሞን እንዳለው የጀመርነውን ትምህርታችንን ዛሬ እንገፋለን። የኔ የልቤ ጥማት ሁሉ ጊዜ የምጸልየው እንደዚህ በተከታታይ በማስተምርበት ጊዜ ዝም ብሎ የአእምሮ ዕውቀት ብቻ እንዳይሆንና ጸጋን እንድንካፈል ነው የምጸልየው እና እግዚአብሔር ጸጋ የምንካፈልበት እግዚአብሔር የተለየ ነገር በህይወታችን የሚሰራበት ምሽት ያርግልን። ምክንያቱም የስብከት የትምህርትና የሌክቸር ልዩነት ይሄ ነው። ሌክቸር ዩኒቨርሲቲ የነበራችሁ ሰዎች እንደምታውቁት ሌክቸር ነው። ጀስት ሌክቸር ለፈተና የሚመጣውን እኛም መዝግበን እንይዛለን። ለፈተና እንዲመቸን ጭንቅላታችን ውስጥ እናጠራቅመዋለን። እኛ ሌክቸረርስ አይደለንም። እዚህ ስንቆም የእውነት እኛ ጸጋን ለመካፈል ቅዱስ ጳውሎስ ለሮሜ ክርስቲያኖች እንደሚላቸው ማለት ነው መጥቼ በመካከላችሁ ጸጋን እንድንከፋፈል ነው ምጸልየው ይላልና ጸጋን እኔ ከናንተ እናንተ ከኔ ስንካፈል በመካከላችን ህይወታችን እንዲበስል ያደርጋል እግዚአብሔር መንፈስና ዝም ብለን በመስማታችን ጭንቅላታችንን አእምሯችን ብቻ ሳይሆን በኢንፎርሜሽን የሚጠቀጠቀው እንደኔ እምነት እግዚአብሔር በመካከላችን ይመጣና እማናያቸው ብዙ ስራዎችን በህይወታችን ይሰራል። ክብር ለእግዚአብሔር ይሁን። ስለዚህ ባለፈው ሳምንት የጀመርነው በህይወት ስለመዋጋት ነው እና የመልእክታችን ርዕስ እሱ ነው። በህይወት መዋጋት ነው። የመንፈሳዊ ውጊያ አካል ነው። መንፈሳዊ ውጊያ በጣም ብዙ ዘርፍ አለው። አንዱ ትልቁ ዘርፍ ነው ብዬ የማስበው እኔ በህይወት መዋጋት ነው። በቃል እንዋጋለን፣ በጸሎት እንዋጋለን፣ በጾም እንዋጋለን፣ በኋላ መመጣበታለሁ። ግን በህይወት መዋጋት ደግሞ በጣም ፋውንዴሽናል ነው ብዬ አስባለሁ። የተነሳ ነው ኤፌሶን ምዕራፍ 6 ላይ ስለሆነ ደግመን እንድናነበው ፈልጋለሁ። ዛሬ ደጋግሞ በማንበብ ቃሉ ወደ ልባችን ይገባል እና ምዕራፍ 6 ላይ ኤፌሶን ቁጥር 10 ጀምሮ እስከ ቁጥር 18 ያለውን አንብበን ደግሞ የእግዚአብሔርን ጸጋ እንካፈላለን። እግዚአብሔር የተባረከ ይሁን። ስለዚህ መጽሐፍ ቅዱስ ላይ ያዛችሁ የኤፌሶን ምዕራፍ 6 ቁጥር 10 እስከ 18 ቆመን እናንብብ እንደ ሁሉ ጊዜው። በቀረውስ የሚለው ፋይናሊ ነው። ፋይናሊ ማለት ነው እንግዲህ በመጨረሻ ቻው ነው፣ ኮንክሉዥን ነው። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። እግዚአብሔር እንዲያስተምረን እንጸልይ። አንገቶቻችን ዝቅ አድርገን እኛ ሁላችን በፊትህ ልጆች ነን። እግዚአብሔር ሆይ በመካከላችን አዋቂና ሊቅ የለም። እግዚአብሔር ሆይ ሊቁ አንተ ነህ። ጌታችን ኢየሱስ መንፈስ ቅዱስ ሆይ መምህራችንም አንተ ነህ። እኛ የተሰባሰብነው ጌታ እግዚአብሔር ሆይ ሁላችን ካንተ ለመማር ነው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል እና በመካከላችን እንድትመጣና እንድታስተምረን ልባችንን እንድትከፍተው እንለምንሃለን። አቤቱ የሰራዊት አምላክ ሆይ የምንማረው ትምህርት ደግሞ አእምሯችንን ብቻ በአእምሯችን ላይ ብቻ እንደ መረጃ የሚቀመጥ ሳይሆን ልባችንን የሚያቃጥል ልባችንን የሚሰነጥቅ እንዲሆን ጌታ እግዚአብሔር ሆይ እግሮቻችንን እጆቻችንን ለሥራ የሚያዘጋጅ እንዲሆን ሕይወትን የሚለውጥ ነገር በመካከላችን እንድታደርግ እለምንሃለሁ። አቤቱ ከቃል ጉልበት የተነሳ ከመንፈስህ መገኘት የተነሳ የወደቁ ይነሱ፣
አቤቱ የደከሙ ይበርቱ ጌታ እግዚአብሔር ሆይ ጉልበታቸው የዛለባቸው ጌታ እግዚአብሔር ሆይ ቁርጭምጭምታቸው የዛለባቸው ጸንተው እንዲወጡ በኢየሱስ ስም እለምንሃለሁ ጌታ እግዚአብሔር ሆይ በአንተ ድፍረትን ያጡ እምነታቸው ለቀዘቀዘ የሰራዊት አምላክ ሆይ ወደ አንተ መጠጋት እንዲሆን መነሳሳት እንዲሆን አንተን በግለት በፓሽን ጌታ እግዚአብሔር ሆይ ማገልገል የምንችልበት ዘመን እንዲሆን እንለምንሃለን ተዋጊ ሰራዊት አርገን እግዚአብሔር ሆይ ተዋጊ ትውልድ አርገን እግዚአብሔር ሆይ ስንፍና መንፈሳዊ ስንፍናና ቸልተኝነትና እንቅልፍ ከህዝብህ ላይ ዛሬም የተገፈፈ ይሆን አንቀበልም ጌታ ሆይ ባለንበት የሚያስቀምጠንን ጠላታችንን ዲያብሎስ ያዘጋጀውን አዚም አንቀበልም በጌታ በኢየሱስ ስም የተገፈፈ ይሆን እኛ ግን በአምላካችን ስም እንወጣለን እኛ ግን በአምላካችን ስም እንዋጋለን እኛ ግን በአምላካችን ስም እንወርሳለን እኛ ግን በአምላካችን ስም እንገሰግሳለን ጌታ እግዚአብሔር ሆይ በዚህ ክፉ ዘመን አሸንፎ የሚወጣ የሚጥስ ሰራዊት አርገህ እንድታዘጋጀን እለምንሃለሁ አስታጥቀን ጌታችን ሆይ ሁሉ ላንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን አሜን ባለፈው ሳምንት ያነሳናቸው ነገሮች ዋና ዋና ሐሳቦች በጣም ግልጽ ናቸው በኤፌሶን ምዕራፍ 6 ላይ ተመስርተን ግን ሌሎችንም የመጽሐፍ ቅዱስ ክፍሎች እንዳየን ሁለት ዋና ዋና ነገሮችን ያየነው ባለፈው ሳምንት ላልመጣችሁም ግን ተገኝተንም ደግሞ ትንሽ ራሳችንን ሪማይንድ ለማድረግ ያህል ያየነው ነገር ምንድነው የክርስትና ህይወት መንፈሳዊ ህይወት እግዚአብሔር የሰጠን ህይወት ሲጀምር በምንድነው በጸጋ ነው ምንም በነፃ ነው የታደልነው ማይገባንን ነው የተሰጠን ተዋግተን የዘላለም ህይወት አልወረስንም ተዋግታችሁ የወረሳችሁ እስቲ እጃችሁን አውጡ የዘላለም ህይወት አልታገልንም ተኝተን በነበረበት ጊዜ ወድቀን በነበረበት ጊዜ እንቅልፍ ላይ በነበርንበት ጊዜ መቃብር ውስጥ በነበርንበት ጊዜ ሙታን የእግዚአብሔርን ድምጽ ይሰማሉ ተብሎ እንደተጻፈ ሙታን የጌታን ድምጽ ሰምተን ነው የተነሳ ነው እንጂ ታግለን አይደለም በጸጋ ነው የዳን ነው ይሄ በነፃ ነው የዳን ነው ከሰው አይደለም ከስራችንም አይደለም ሮሜ መጽሐፍ የሚያስተምረን እሱ ነው ኤፌሶን መጽሐፍ የሚያስተምረን እሱ ነው ኤፌሶንም ሲጀምር በምዕራፍ 1 ላይ ነው የሚጀምረው እንዲያው በጸጋው የጸጋው ክብር ይመሰገን ዘንድ ኤፌሶን ምዕራፍ 1ን ስታነቡ በጣም ትገረማላችሁ በውድ ልጁ እሱ ነው ምክንያቱ በውድ ልጁ እንዲያው በጸጋው እና የዘላለም ህይወት በትግል አይገኝም እንትን በማድረግ እጸድቃለሁ የምትሉ ካላችሁ ተስፋ ቆርጣችሁ መጀመር አለባችሁ መድኃኔዓለም ክርስቶስ የመጣው እኛ ስላቃተን ነው ስለማንችል ነው መጥቶ ይሞተልን ዋጋ ይከፈለልን በልጁ በኩል እንዲያው በጸጋው ነው እግዚአብሔር የዘላለምን ህይወት የሚሰጠው እግዚአብሔር የተባረከ ይሁን አንዳንድ ክርስቲያኖች ግን እዛ ላይ ያቆማሉ በቃ ሁሉ በጸጋው የተቀበልነው የእግዚአብሔር ጸጋ ከሞት የሚያስነሳ ጸጋ ብቻ ሳይሆን እንድንታገል ተዋጊ የሚያደርግ ጸጋ መሆኑን ይረሳሉ እየታገልን የምንኖርበት ጸጋ ነው ስንታገል ደግሞ ጸጋ ያበዛልና እግዚአብሔር የሰጠን የዘላለም ህይወት ሲጀምር በጸጋ ነው የጀመረው መጽሐፍ ቅዱስ በግልጽ ያስተምረናል የሚጸናውና የሚያድገው ግን ስንታገል ነው በውጊያ ነው የሚጸናው ለዚህ ትልቁ ምሳሌያችን ያነሳ ነው ኤፌሶን መጽሐፍ እንዲያው በጸጋው የሰጠን ክብር ይመሰገን ዘንድ ብሎ የሚጀምረው ኤፌሶን 1 በቀረው ብሎ ነው የሚጀምረው በቀረው ታገል በቀረው ፋይናሊ ታገል የዲያብሎስን ሽንገላ ታገል እና የሚጸናው በትግል ነው መጽሐፍ ቅዱስ ይሄን የሚያስተምረን በብሉይ ኪዳንም ሄደን መርምረናል የአባቶቻችን ታሪክ ምድሪቱን ሰጥቻችኋለሁ ሂዱና አስለቅቁ ነው ምድሪቱን ሰጥቻችኋለሁ ሂዱና አስለቅቁ ህይወትን ሰጥቶናል እግዚአብሔር ታግለን ደግሞ እናሳድጋታለን ታግለን ደግሞ እንበረታለን እና ትግል ይሄንን አይተናል መጽሐፍ ቅዱስ ወታደር አድርጎ ነው የሚስለን ክርስትናና ስንፍና አብረው አይሄዱም ክርስትናና እንቅልፍ አብረው አይሄዱም ክርስትና ውትድርና ነው ክርስትና መታገል እና ለህይወታችን መታገል ለመበርታት መታገል ለመጸለይ መታገል በስራችን መታገል ቆፍጠን ያለ የሚታገል ዘመናችን በጣም ያለማካበድ ዘመን ነው ምንም ያለማካበድ ክርስትና ማካበድ ነው ሲሪየስ ጠበቅ ከረር እና ማረግ በጣም ያስፈልጋል እኛ ከሁለት መከፈል የለብንም ብዬ ነው ማምነው እኔ በጣም አክራሪዎችና በጣም ለዘብተኞች መባል የለብንም ለሌላ ሃይማኖት ይሰራ ይሆናል ለኛ ሃይማኖት መስራት የለብንም ሁላችንም ሲሪየስ ሁላችንም ቆፍጠን ሁላችንም አንድ ህይወት ነው አይወረስነው አንድ ኢየሱስ ክርስቶስ ነው አይጠጣነው አንድ መንፈስ ነው አይጠጣነው የዘላለም ህይወት ነው የሚያስደንቀው እሱ ነው ታዲያ ለምን ልታገል በዚህ ዘመን በዚህ ዘመን ላይ ሌላ ምን የሚያስደንቅ ነገር አለ የዘላለም ህይወት ካላስደነቀ የዘላለም ህይወት ካላሳበደ ማለት ነው ክሬዚ ካላረገ ለሱ ብቻ ካልኖርን ካልታገልን ምን አዲስ ነገር ለምን እንታገላለን ሌላ ምን የሚጨበጥ ነገር አላት ዓለም ሰው ለዝና እንኳን ይታገል የለ እንዴ ለውበት እንኳን መከራ ይበሉ የለ እንዴ ለውበት ለረጋፊ ውበትን ታዲያ ሲሪየስሊ ለያዝ ምንድነው ሲሪየስሊ መያዝ ያለብኝ በጣም ማካበድ ውበትን ለያዘው እንዴት አርጌ ነገ የሚሸሸኝን ሀብትን ለያዘው እንዴት አርጌ ትምህርትን ለያዘው እንዴት አርጌ
ነገ የሚሸሸኝን ካያስኩ አይቀር አልተውህም ከቶም አልለቅህም ያለኝ የዘላለም ሕይወት ሲሪየስ። ሁላችን የምር ነው መሆን ያለብን። ሁላችን ታጋይ ነው መሆን ያለብን። ይሄ ነው። ወደ ኋላ ተመልሼ ብዙ አላደክማችሁ። ሚሊታንት ስፒሪት እግዚአብሔር ይመልስላችሁ። መጽሐፍ ቅዱስ የኤፍሬም ልጆች የሚላቸው አሉ መዝሙረ ዳዊት ውስጥ ቀስትን ገትረው ታጥቀው ቀስትን ገትረው በውጊያ ቀን ወደ ኋላ ተመለሱ ይላል። እንደሱ እንዳንሆን እግዚአብሔር ይርዳን። ይሄ ዘመን የውጊያ ዘመን ነው። እየተዋጋን የምንወርስበት፣ እየተዋጋን የምንበረታበት፣ እየተዋጋን የምንገሰግስበት ዘመን ነው። የተሰጠን አዲስ ህይወት፣ በነፃ የተሰጠን ህይወት የሚጸናው ደግሞ በትግል ነው። ሁለተኛ ግን ያየነው ነገር በትክክል ከታገልን አሸናፊ ሆኖ መኖር ይቻላል። ስፓስ እንደማይቻል የሚስሉላችሁ ውሸታቸው ነው። አሸንፈው መኖር ይቻላል። ኤፌሶን ምዕራፍ 6 ስለ መንፈሳዊ ውጊያ ሲያስተምር ጳውሎስ ወገኖች ሄዳችሁ ቤታችሁ አሰላስሏቸው ከፈለጋችሁ ሁሉም ቃላት ኦፌንሲቭ ቃላት ናቸው። ይቅርታ ስለ እንግሊዝኛው ኦፌንሲቭ ማለት የማጥቃት ቃላት ናቸው። ሂዱና ሞክሩ እንግዲህ ይለይላችሁ ብሎ አልሸኘንም እግዚአብሔር። ሂዱና ሞክሩ ይለይላችሁ፣ ዲያብሎስ ካሸነፈ የሚያሸንፍ እናንተም ካሸነፋችሁ አሸንፉ የሚል መጽሐፍ የለም። እንታገል እንጂ ድል የኛ ነው። ወገኖች ይሄ ማወቅ ትቆሙ ዘንድ፣ ትጸኑ ዘንድ፣ ታጠፉ ዘንድ ቃላቶቹ ራሳቸው ደስ ይላሉ። ትቆሙ ዘንድ፣ ታጠፉ ዘንድ የሚንበለበሉትን ፍላጻዎች ታጠፉ ዘንድ ማጥፋት ይቻላል፣ መቆም ይቻላል፣ መበርታት ይቻላል። የተሸነፈ ህይወት አትቀበሉ። ይቻላል። በዚህ ዘመን አይቻልም የሚሏችሁን አትቀበሉ። ይቻላል። የአባቶቻችን ጋር የነበረ አምላክ ዛሬም ከኛ ጋር ነው። ይሄ ነው። መውረስ ይቻላል፣ መበርታት ይቻላል፣ መጸለይ ይቻላል፣ መመስከር ይቻላል፣ ብርቱ ክርስቲያን ሆኖ መኖር ይቻላል፣ በቅድስና መኖር ይቻላል። ባስ ሰይጣን ትልቁን ጨዋታ የተጫወተው እዚህ ውስጥ ነው። አትችሉም ብሎናል። በዚህ ዘመን ይቻላል ብለህ ነው ምናምን የሚሉ ክርስቲያኖች አሉ። ዘመን እንዴት ነው የማይቻለው? ከኛ የባሰ ዘመን አይደል እንዴ የነበረ? ዘመን ሁሉ እኮ ክፉ ነው። ደግ ቀን ኖሮ አያውቅም። እዚህ መድረክ ላይ አስተምሬ አውቃለሁ ነው። ደጉ ዘመን ድሮ ቀረ የሚባለው ዘፍጥረት ምዕራፍ 2 ነው። ከምዕራፍ 3 በኋላ ደግ ዘመን ኖሮ አያውቅም። የሚያበረታ እግዚአብሔር ያበረታል እንጂ ደግ ዘመን ኖሮ አያውቅም። ከኛ የባሱ ዘመኖች ነበሩ። ዓለም አዲስ ነገር የላትም። የነበረውን ነው የምታመጣው። ሰለሞንም ነግሮናል። አሁን እየተካሄደ ያለው ሲካሄድ የኖረ ነገር ነው። ከፀሐይ በታች አዲስ ነገር የለም። እኛ የጀግና ዘር ነን። የነ ዮሴፍ ዘር ነን። ወንድሞቼ እናቶቼ፣ ከዮሴፍ በላይ ፈተና አለ። እንደዛ አይነት ርኩሰት አለ። በባዶ ክፍል ውስጥ አይደል እንዴ መከራ ያበላችሁ? እምቢ ብሎ አሸነፈ። ያሸነፉ ሰዎች መጽሐፍ ነው መጽሐፍ ቅዱስ። የነ ዳንኤል መጽሐፍ ነው። የሶስቱ ወጣቶች መጽሐፍ ነው። አንሰግድም ብለው የቆሙ መጽሐፍ። እሳት ውስጥ አብሮ የገባ አምላክ ነው ዛሬም የምናመልከው። እግዚአብሔር ይረዳናል። ማሸነፍ ይቻላል። መበርታት ይቻላል። ምክንያቱም እግዚአብሔር ከኛ ጋር ነው። ዘኍልቍ 13 እና 14 ያየ ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ይወደናል። ምድሪቱን እሰጣችኋለሁ ብሎናል። እግዚአብሔር ከኛ ጋር ነው። እነሱ ጥላቸው ተገርፏል። በእኛ ውስጥ ያለው በዓለም ካለው በጣም ይበልጣል። የኃይል ሚዛኑ በእኛ ውስጥ ይበልጣል። ኢየሱስ ክርስቶስ መጽሐፍ ቅዱስ የሚናገረውን ስሙ ወንድሞቼ እናቶቼ። ቆላስይስ መጽሐፍ አንብቡ። ኤፌሶን መጽሐፍ ራሱ ይነግረናል። በእኛ ውስጥ ያለው ኢየሱስ ክርስቶስን ከሙታን ያስነሳው የኃይል ምን ማለት ነው? የኃይል ጽድቋን ኢማጂነብል በውስጣችሁ ያለውን ፖቴንሻል ማን ነው የከለከላችሁ እንዳታዩ? ወንድሞቼ እናቶቼ፣ በእኔ ውስጥ ምን አለ ያላችሁ እንደሆነ ይሄን በእምነት መቀበል ነው። ኢየሱስ ክርስቶስን ከሞት መካከል ያስነሳው የመሬትን አፍ የከፈተው ይሄ ብቻ ሳይሆን ወደ ላይ ከፍ ከፍ ያደረገው የግራቪቲን ኃይል ተቋቁሞ ወደ ላይ ከፍ ከፍ ያደረገው በአብ ቀኝ ያስቀመጠው ከስሞች ሁሉ በላይ የሆነ ስምን የሰጠው ያ ኃይል በውስጣችሁ ይኖራል። ማን ነው ኃይል የለህም ያለ? አለ በውስጣችን። ኢየሱስን ከሞት ያስነሳው ኃይል ስላለ ማሸነፍ እንችላለን። እኔ የምሰብከው ስብከት እውነት እንደሆነ አምኜ ነው የምሰብከው። ማለት ሁል ጊዜ ማለት ነው እውነት እንደሆነ በማመን ነው የምሰብከው። ይሰራ ይሆን አይሰራ ይሆን እያልኩ አልሰብክም። ግን ሲሰራ ሳይ ደስ ይለኛል። የእውነት ሲሰራ ሳይ ደስ ይለኛል። እናንተ ጋር ዓርብ ዕለት ይሄን አውርቼ በዚህ ሳምንት የእግዚአብሔርን አሸናፊነት ስጠጣ ከረሜ ነው የመጣሁት። ይሰራል ለካ እግዚአብሔር ይሰራል ለካ እግዚአብሔር
እና ትናንትና ማታ ነው የገባሁት። ገጠር ነበርኩ። አንድ እግዚአብሔር የከፈተው ወንጌል እያሸነፈ እየሄደ ያለበት አካባቢ አለ። ገጠር በቀበሌ ገበሬ ማህበር ውስጥ ማለት ነው። እና መኪና የሚችለው መኪና ይዘን መኪና ማይችለውን በእግራችን እየወጣን ምናምን እያደረግን ሄድን። ትናንትና ማታ ነው የገባነው። እግዚአብሔር በዚህ ምድር ላይ ስራ አቆሟል ምናምን እያለ የሚነግራችሁ እንዳታምኑ። እያረሰው ነው ኢየሱስ ክርስቶስ እስከ ቀበሌ ገበሬ ማህበር ድረስ። በቴሌቪዥን ስለማይታይ አይመስልም፣ በእንትና አይመስልም። እግዚአብሔር እኔ እማቀው ድሮ ከተማ አካባቢ ያለ ቸርች ነው የማቀው፣ ወይ ደግሞ ወረዳ ከተማ ነገር ያለ ቸርች ነው የማቀው፣ ወይ ደግሞ ድሮ የወንጌላውያን አብያተ ክርስቲያናት ያሉበት አካባቢ ያሉ የገጠር ቸርቾች ነው የማቀው። እንደዚህ አይነት ቦታ ላይ ገበሬው ድረስ ሰንጥቆ መግባቱን አላየሁም ነበርና ሰላም ነው አይደል? የእውነት በጣም ቤተ ክርስቲያን we are always on the offensive። በዚህ ጫለት ላይ ቤተ ክርስቲያንን መሰረታሉ። የገሃነም ደጆች ይሽራት እና ገበሬዎቹ ይዝናሉ በጣም ብዙ እና አንድ ቦታ ቁጭ ብለን ለማውራት ሜዳ ላይ እርሻቸው አካባቢ ቁጭ ብለን ስናወራ እሺ ቸርች በቃ አሁን እናንተ ባለፉት አመታት ክርስቲያኖች ሆነ ቸርች ከመጣች በኋላ ምን ሆነ ምናምን የሚነግሯችሁ ነገር በጣም ያሳብዳል። ምን ያልሆነ ነገር አለ? በመጀመሪያ ደረጃ የሚያመርቱት ምርት ሁሉ ተቀይሯል። እሱ ሌላ ነገር ነው፣ ሌላ ጊዜ አወራችኋለሁ። ግን ይሄ አካባቢ ጠቅላላ አለኝ አንድ ቦታ በጣም ገጠር ነው። ይሄ አካባቢ ጠቅላላ በጥንቆላ የታወቀ ምድር ነበር። ጠቅላላ 15 ጠንቋዮች ለምሳሌ ይሄን ተራራ ከበው ነበር አለ። እሺ ቸርች ከተጀመረ ጀምሮ እሺ አንዳንዶቹ ዳኑ አለ፣ ጌታን ተቀበሉ። ከዛስ የቀሩት ወደ ሰማይ ይውጡ፣ መሬት ውስጥ ይግቡ፣ የት ሰፈር ይግቡ። ንቅል 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 በዚህ ጫለት ላይ የተወራረደብን ለዚህ ነው። በዚህ ጫለት ላይ ቤተክርስቲያንን መሰረታለሁ። ወደ ገሃነም ደጆች በገሰገሰች ቁጥር የገሃነም ደጆች አይችሏትም፣ ለቀው ይሄዳሉ። ለምን? ኢየሱስ ክርስቶስ ከኛ ጋር ስለሆነ። ይሄን ነግረውን የሚቀጥለው ቤተክርስቲያን የሚቀጥለው ጎረቤት ስንሄድ ቀበሌ ገበሬ ማህበር ስንሄድ ጉባኤው ተሰብስቦ ነው የጠበቀን። በማክሰኞ ምድር ነው በሮብ ምድር ኢንፋክት 7 ኪሎ ሜትር ከተራራ 7 ኪሎ ሜትር መንገድ መውጫ ስለሌለው የመኪና መንገድ ተራራው በእግራችን እንዳንወጣ ብለው መንገድ ጠርገው አስተካክለው ምናምን ነው የወጣ ነው በመከራ ወደ ላይ። ከዛ ስንደርስ ኳየር ምናምን ተሰልፎ የዘመረ ምናምን አገኘን። ከዛ ይመሰክሩ አንድ አባት ተነሱ። ኢየሱስ እግዚአብሔር ሲሰራ ሳይ በጣም ደስ ይላል። አንድ አባት ተነሱና ሲመሰክሩ እኔ አሉ የዚህ አካባቢ ዋና ደብተራ ጠንቋይ ነበርኩ። አይመስሉም፣ ስታያቸው መልካቸው ተቀይሯል፣ ሌላ ነው። የጠንቋይ ፊት አይቼ ባላውቅም ዝም ብዬ የምስለዋል። እሱን አይመስል ፊታቸው ያበራል። እና የስንቱን ሰው ገንዘብ የበላው ሰው ነኝ እዚህ አካባቢ፣ ስንት ነገር ያረኩ ሰው ነኝ። እና ኢየሱስ ክርስቶስ በህይወት የመጨረሻ ደረሰልኝ ምናምን ብለው የመጣውን ኢምፓክት መናገር ጀምሮ ልጆቼ አሁን ዩኒቨርሲቲ መግባት ጀምረዋል ምናምን። በጣም የገረመኝ ነገር ጌታ ኢየሱስን ካገኘው ጀምሮ ህይወት የኢየሱስ ነው ምናምን አሉና የመሰከሩት ነገር ትልቅ ግቢ ውስጥ ትልቅ ቻፕል ተሰርቷል። ትልቅ እርሻ መሬት ላይ ገበሬ ማህበር አለ፣ ቸርች አለ ብለን የማታስብበት ቦታ ላይ ቸርች አለ። እና በኋላ ይሄ የምታዩት ግቢ የኔ ግቢ ነበር አሉ እርሻ። ከዛ ለኢየሱስ ክርስቶስ ሰጠው። ከዛ ይኸው የኔ መሰለ ቻፕል ተሰርቶበት አሁን ይመለካል ምናምን ሲሉ ምን አይነት ድል ነው! ጥንቆላ ያስቀብልሃል እንጂ አያሰጥህም። እና ከመቀበል ህይወት አውጥቶ ከመቀበል ከሚገበርለት ህይወት አውጥቶ ህይወትን፣ ነፍስን፣ መሬትን፣ እርሻን እንዲሰጥ የሚያደርግ ጠንቋይን የሚያንበረክክ የኢየሱስ ክርስቶስ ጉልበት ካልሆነ በስተቀር ማን ይችላል? ወገኖቼ let me just tell you, be on the offensive። ጠላትን በተመለከተ be on the offensive። ማሸነፍ እችላለሁ ተብሎ ነው። እሸነፋለሁ ብላችሁ ካሰባችሁ it's a playground። አምሮአችን ፕሬ አይቻልም። በዚህ ዘመን ይቻላል። የተአምር ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። ትላንት የሰራ አምላክ ዛሬም በህይወታችሁ ይሰራል፣ በህይወትሽ ይሰራል፣ በህይወት በኑሮ ይሰራል። ወንድሞች እናቶች፣ ምድረ በዳን እንደ ፎርሙላ አትቀበሉ። አንድ ቀን እሁድ እዚህ እንደተናገርኩት እኔ በጣም የሚያበሳጨኝ አንዱ ነገር ምንድነው? መድከም አንድ ነገር ነው።
የድካም ህይወትን እንደ ፎርሙላ አድርጎ መውሰድ ግን ነውር ነው። ለካ እንደዚህ ነው አሉ ህይወት ከዚህ አይታለፍም አሉ አይባልም። እግዚአብሔር ያሻግራል። እግዚአብሔር አምላካችን የድል አምላክ። በትክክል ከተዋጋን ማሸነፍ እንችላለን ወገኖች። በጣም ብርቱ ክርስቲያኖች መሆን እንችላለን። ይሄ ነው ቤተክርስቲያንን በተሸናፊ ሜንታሊቲ አታስቧት። እየተሸነፍን መኖር የለብንም። ወደ ማሸነፍ ህይወት እግዚአብሔር ያስገባል። በጣም ብዙ ነገር ይሰማል አሁን ስለ ክርስቲያኖች። እንትና ምንትን ሆናሉ፣ እንትና ምንትን ሆናሉ፣ እንትና ምንትን ሆናሉ፣ የእንትና ቸርች ምንትን ሆናሉ፣ እንትንም ምንትን ሆናሉ። ትንሽ ደግሞ የድል ዘመን ይሁንልን እንጂ ትንሽ የመሻገር ትንሽ የማሸነፍ ዘመን እግዚአብሔር አምላካችን አለ በሰማይ። የትንሳኤው አምላክ በውስጣችን አለ። ያ የትንሳኤ መንፈስ በውስጣችን አለና ወደ ኋላ አልመለስም፣ ወደፊት እገሰግሳለሁ። መቆም ይቻላል፣ ማሸነፍ ይቻላል፣ ማጥፋት ይቻላል። be on the offensive። ከዛሬ ጀምሮ እንዴት እንዋጋ የሚለው እንድናይ ነው የምፈልገው። በትክክል መዋጋት ማለት ምን ማለት ነው? how should we fight? አሁን እንዴት ነው መዋጋት ያለብን? በትክክል ብንዋጋ ማሸነፍ እንደምንችል ተነግረህናል። ውጊያ እንዳለብን ነግረህናል። እንዴት ነው መዋጋት ያለብን? ዋና ቀላል የሆኑ ፕሪንሲፕሎች ለማውራት ሞክራለሁ። ይሄ ለህይወት ዘመን የሚጠቅማችሁ ነው። በነገራችን ላይ ፕሪንሲፕልስ ዋና የሆኑ ቀለል ያሉ ነገሮችን ለመናገር ሞክራለሁ። እንዴት ነው የምንዋጋው? በመጀመሪያ ደረጃ ጠላታችንንና ስልቱን እንወቅ። ውጊያ የሚጀምረው ጠላትንና ስልትን በማወቅ ነው። ጠላትን ለይቶ በማወቅ ነው። ይሄን ብዙ አልጨቀጨቃችሁም፣ ግን ብዙ ሰዎች ሚስ ስለሚያደርጉት ዛሬ ቃል ኪዳን ገብተን መሄድ አለብን በእግዚአብሔር ፊት። ውጊያ የሚጀምረው ጠላትን ደግሞ ስልቱን ማወቅ በጣም ያስፈልጋል። ሁላችን ወታደር አረን ምን ሆነው አሁን እኛ አገልጋዮች ወታደር፣ እናንተ ተራ ምናምን አይደለንም። ሁላችን ወታደሮች፣ ሁላችን ልንዘምት ነው። ምንድነው ማወቅ ያለብን? ማን ነው ጠላት? ስልቱስ እንዴት ነው? ይሄ እኮ በኖርማል ውጊያ በጣም የታወቀ ነው። በጣም ማን ነው ጠላቴ ማወቅ በጣም ያስፈልጋል። ወደ ተሳሳተ እንዳንተኩስ። ብዙ ክርስቲያን ወደ ተሳሳተ አቅጣጫ ይተኩሳል እና እንደውም ጥፋቱ ብዙ ነው። ወደ ተሳሳተ አቅጣጫ እንዳንተኩስ ምን የት ነው? በአገርም እኮ ደረጃ ኢራቅ ነው፣ ኤርትራ ነው፣ ሶማሌ ነው፣ የት ነው? ማን ነው ዋና ጠላቴ ብሎ ማነጣጠር በጣም ያስፈልጋል። ማነጣጠር ኤፌሶን ምዕራፍ 6 የሚነግረን መጀመሪያ እሱ ነው። ምዕራፍ 6 ቁጥር 12 ምዕራፍ 6 ቁጥር 12 ከ11 ጀምሮ ልክ የበረታችሁ ሁኑ ብሎ ራሳችሁ እዩ። ይሄንን የበረታችሁ ሁኑ ብሎ ጳውሎስ ስሙን ይጠራዋል። ጠላታችንን ተናገሩ። የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ጦር ዕቃ ሁሉ ልበሱ። ቀጥሉ። ቁጥር 12 እስካሁን አላመንኩም። ዲያብሎስ ነው እንዴ ጠላት የካላችሁ? ቁጥር 12 መጋደላችን ከደምና ከስጋ ጋር አይደል። መጋደላችን ይኸው ደምና ስጋ እንዳናረገው ማለት ነው። መጋደላችን ከደም ከስጋ ጋር አይደል። ለምንድን ነው ጳውሎስ ይሄንን ያለው ብዬ ሳስብ፣ አንደኛው እንደ ስጋና ደም ዝም ብሎ እንዳይመስላችሁ እያለን ነው። ደካማ አለመሆኑን ለማሳየት ነው። ስጋና ደም ቢሆን ጠላታችሁ ስጋና ደም ነው ቢል ቀላል ነው። ስጋና ደም ጭምቅ አድርገህ ጥምዝዝ አድርገህ አፍንጫውን ብለህ የምታንበረክከው ነው። ግን at the same time መጋደላችን ከደምና ከስጋ ጋር አይደለም ሲል የምንጋደለው ከደምና ስጋ የሰው ምሳሌ ነው። ሰውን ነው ስጋና ደም ያለው ጳውሎስ። ስጋና ደም መጋደላችን እንዴት አይነት ወደ ሮንግ አቅጣጫ ሰው ሲተኩስ ይኖራል። ስለ እግዚአብሔር ጠላታችን የምንጋደለው ውጊያችን ከሰው ጋር አይደል፣ ከዲያብሎስ ጋር ነው። መጋደላችን ከሰው ጋር አይደለም። እግዚአብሔር ሰውን ከአእምሯችሁ ያንሳላችሁ ወገኖቼ። ከዚህ ይዘረዝርላችኋል። ወደ ታች ወረድ ስትሉ ደረጃቸውን ይነግራችኋል። ከደምና ከስጋ ጋር አይደለምና አለቆች፣ ከስልጣናት፣ ከጨለማ ዓለም ገዢዎች፣ በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። መጋደላችን ከሰው ጋር አይደል። ከማን ጋር ነው? ከሰራዊት ጋር፣ ከአለቆች ጋር፣ ከጨለማ ዓለም ገዢ ጋር፣ ከዲያብሎስ ጋር። መጋደላችን እሱ ነው። የምንዋጋው ከዲያብሎስ ጋር፣
የወንድሞች ከሳሽ የተባለው ዲያብሎስ ነው። ጠላታችን ማን ነው? እዚህ ላይ ርም አድርጎ መውጣት ያስፈልጋል። ዲያብሎስ ነው። ማን አይደለም? ስጋና ደም አይደለም። ያልሆነንና የሆነን ሙሉ ለሙሉ ማወቅ ኮምፕሊት ኖሌጅ ይባላል። ፍጹም ዕውቀት ነው። ያልሆነውንም የሆነውንም ነጭ ምን አይደለም፣ ጥቁር አይደለም። ታዲያ ምንድን ነው? ይሄ ነው። ይሄ በጣም አሪፍ እንትን አይደለም ግን እንትን ነው። ስጋና ደም አይደለም፣ ሰው አይደለም፣ ዲያብሎስ። ወንድሞቼ እናቶቼ ክርስቲያን ይሄን ያዙ በደም። እውነተኛ የሰው ጠላት የለውም። እንዲሁ የእውነት የምር ጠላቱ ሰው አይደለም። ለክርስቲያን ዋና ጠላቱ ዲያብሎስ ሰው አይደለም። ሰውን አንዳንድ ጊዜ መጽሐፍ ቅዱስ ጠላቶቻችሁን ውደዱ ይላል። ውደዷቸው ነው የሚለው። እነሱ የምር ጠላት አናደርጋቸውም። ጠላቶቻችሁን እንኳን በእንዛት ኮንቴክስት እንዲያውም የሚያሳድዱ የሚያስሩትን እንኳን የዋና ጠላት አያደርጋቸው፣ ውደዷቸው ነው የሚለው። ዋና ትልቁ ጠላታችን ዲያብሎስ ነው። ይህን ማወቅ በጣም ያስፈልጋል። ኤሌመንታሪ ነገር ይዤባችሁ ስለመጣው በጣም ደስ ብሎኛል። እኛ ከመንግስቱ አምፀን የወጣን ስለሆነን ኤፌሶን ምዕራፍ 2 በአየር ላይ ስልጣን ባለው በእሱ ስልጣን አለቃ ተሽከረከሩ ነበረ። አሁን ግን አምጻችሁ ወጣችኋል፣ ወደ ክብሩ ወደ ልጁ መንግስት አምጥቶናል። የመንግስት ለውጥ ነው ያደረግነው እኛ። የሃይማኖት ለውጥ አይደለም ያደረግነው። የድርጅት ለውጥ አይደለም ያደረግነው። ክርስቲያኒቲ የድርጅት ለውጥ አይደለም። ካቶሊክ ነበርኩ ፕሮቴስታንት ሆንኩ የሚሉ ሰዎች አሉ። ድርጅት አይደለም። ምንም ነበርን፣ የትም ነበርን። ኢየሱስ ክርስቶስን ተቀብለን ዳግም ስንወለድ ያመለጥነው ከጨለማው ዓለም ግዛት ከዲያብሎስ መንጋጋ ፈልቅቆ ወደ ልጁ ክብር መንግስት አመጣን። አምፀን ነው ከመንግስቱ የወጣ ነው። አምፀን ከመንግስቱ ስለወጣን ያን ጊዜ እዛ ያለን ወዳጃችን ነበር። ወዳጅ ማለት ያው ወዳጃችን እያሽከረከረ ወደ ጥፋት የሚወስድ ማለት ነው። እዛ ያለን ኢንፋክት ጌታ ኢየሱስ በግልጽ እንደተናገረው ኢየሱስን በጣም ወደው አንዱ ሲያስተምር ዲፕሎማሲ አያውቅም፣ ዙሪያ አይዞርም፣ ቀጥታ ነው የሚናገረውና ለፈሪሳውያንና ለአይሁድ የሃይማኖት መምህራን እናንተ ይላቸዋል፣ እናንተ ከአባታችሁ ከዲያብሎስ ናችሁ ይላችሁ። አባታችን ነገር ነበር፣ በሱ ስልጣን ስር ነበር። በአየር ላይ ስልጣን ባለው በሱ ስልጣን ስር ነበር። የበላያችን ነበር። ሐሳባችንን የሚገዛው እሱ ነበር። አሳሰባችንን ኑሯችንን የሚገዛው እሱ ነበር። ለዚህ እኮ ነው ኢየሱስ ጌታ ነው ብለን የምናመልከው። ምን ማለት ነው? ጌታዬ አሁን እሱ አይደለም። የጌታ ለውጥ አድርገናል። የመንግስት ለውጥ አድርገናል። ከጨለማው ግዛት ከዲያብሎስ ግዛት ፈልሰን ወደ ልጁ ወደ ኢየሱስ ክርስቶስ ግዛት ስለመጣን ልክ ግዛት ስንቀይር በነገራችን ላይ የእግዚአብሔር ግን ጠላቶች ነበርን። መጽሐፍ ቅዱስ የማያመነን ሰው የእግዚአብሔር ወዳጅ አይለውም። ጠላቶች ሳለን አስታረቀን ነው የሚለው። የእግዚአብሔር ጠላት የዲያብሎስ ወዳጅ ነበርን። እሱን ነው ሽፍት ያደረገው እግዚአብሔር። ቀንበራችንን ሰብሮ ወዳጃችን ኢየሱስ ክርስቶስ ሆነ። አባታችን እግዚአብሔር ሆነ። አምላካችን ጌታችን እርሱ ሆነ። የዲያብሎስ ጠላት ሆነ። ለዚህ ነው የሚዋጋን፣ ለመመለስ ነው የሚዋጋን። ዓላማው ስለከሸፈ ነው የሚዋጋን። የሰው ጠላት የለንም። እኛ ዋናው ጠላታችን ዲያብሎስ ነው። ዲያብሎስ ነው። በእግዚአብሔር ዘንድ እሱ ተስፋ ስለሌለው ምሕረትም ስለማያገኝ from the very beginning ከዘፍጥረት ምዕራፍ 3 ጀምሮ በቃ ከእግዚአብሔር ነገር ወጥተን ማየት የሚፈልግ ዲያብሎስ የሚባል ጠላት አለ። ይዋጋል። ቀንና ሌሊት ይዋጋል። ቀንና ሌሊት ይዋጋል። ኢየሱስን ከሞከረ ለምን ነው እኛን የማይሞክረ? ኢየሱስ ክርስቶስን እንኳን ሞክሮታል። ሐሳብ ቢችል ሐሳብ አስገብቶ ከመጣበት ዓላማ ዳይቨርት ለማድረግ ኢየሱስን እንኳን ሞክሮ የሚዋጋል ማለት ነው። እግዚአብሔር መንፈሳዊ አይናችንን ይክፈትልን፣ ሁሉን በመንፈስ እንድናይ የተደራጀ ነው። እዚህ ላይ እንደሚነግረን ዲያብሎስ
የተደራጀ ነው። እዛ ውስጥ በዝርዝር የመግባት ዓላማ የለኝም። በነገራችን ላይ በጣም ትልቅ ነገርም ለማውጣት አልሞክርም። የተደራጀ ነው ጳውሎስ የሚለን። እዛ ውስጥ ገብተን በጣም ብዙ ዝርዝር ነገሮችን ለማየት እኔ ኢንትረስቱም የለኝም። በጣም የተደራጀ ነው። እንደ ወታደር ነው፣ በሻለቃ በጀነራል በመናምን የተደራጀ ነው። በቃ ባጭሩ የሆነ ጅል ጠላት አይደለም ያለን። ጅል ጠላት ቢሆንማ እንዴት አሪፍ ነበር። የሆነ ዳም ዴቭል አይደለም ጠላታችን እኛ። ሂዝ ኖት ዳም ጋይ። በመጀመሪያ እሱ ዳም ነገር የሆነ ጅል ነገር አይደለም። አሁን ዘፍጥረት 3 ላይ በእባብ መልክ የተገለጠው ጅል ነገር ነው። ሂዝ ኖት ሂዝ ቬሪ ስማርት። በጣም ጥያቄ አከፋፈቱ ሁሉ እኮ በጣም የሚያስገርም፣ በጣም እኮ ስማርት ወይ ነው ጥያቄውን ራሱ የከፈተው። እንትን በገነት ዛፍ ያለው ዛፍ በሙሉ ይሄን ሁሉ ጠቅላላ አትብሉ አላችሁ አይደል? ያውቀዋል እኮ እውነቱን፣ ግን አጀማመሩ እንትን ነው፣ ስማርት ነው። እስቲ የሰጣችሁን ነገር ዘርዝርልኝ ቢል እስከ ዛሬ ድረስ እየዘረዘረች ነበር ሔዋን። ያውቀዋል እሱ። ከለከላችሁ አይደል ብሎ ጀመረ። አሁን ክልከላ ምን አመጣው? ሂዝ ቬሪ ስማርት። የሚሰራውን ያውቀዋል። እያንዳንዳችን ላይ የሚሰራውን፣ ሔዋን ላይ የሚሰራውን ያውቀዋል። የሚሰራውን ያውቀዋል። እስቲ የሰጠሽን ንገሪኝ ቢላት አይሰራም። እስቲ የሰጠሽን ነገር ዘርግሪልኝና አብረን እናመስግን አይልም። ይሄ ጠቅላላ አትብሉ አላችሁ አይደል? ወሬ ለማስጀመር እንዴት ሺ ሰይደ ወል ከጠቅላላው እንኳን እንበላለን፣ ግን እዛ ማን ላይ ያለውን አትብሉ አለን። እዛ በበላችሁ ጊዜ ትሞታላችሁ። እዛ ያለውን ምን አትብሉ አለን። ለምን ይመስልሻል? ትሞታላችሁ አለ። ሞትን እንኳን አትሞቱም ምንም እያልኩ ነው የሚከራከር። ሞትን እንኳን አትሞቱም። የሚጠቀሰውን ያውቀዋል። ኢዝ ቬሪ ስማርት። ሞትን እንኳን አትሞቱም። እግዚአብሔር እንደሱ እንዳትሆኑ ጥበብ፣ ልዩ ጥበብ እንዳታገኙ ፈልጎ ነው እንጂ። ኢየሱስ ጋር ሲመጣ ደግሞ ባይብል ሁሉ ይጠቅሳል። ታውቃለህ? ባይብል እነኚህን ድንጋዮች ለምን ዳቦ አታረጋቸውም አለው። ሲያየው የኢየሱስ አመጣጥ የሚቻል አይደለም። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ተብሎ እንደተጻፈው ሲል፣ ከዛ ቀጥሎ ያሉት ተብሎ እንደተጻፈው ነው። መላእክቱን ስላንተ ያዛቸዋል ተብሎ እንደተጻፈው የሆነ ምንም የማያውቅ አንድ ጅል ነገር አድርጋችሁ አታስቡ። የተደራጀ ነው። ዲያብሎስን በጣም አጋኖ ማሰብም መጥፎ ነው። በጣም አሳንሶ ማሰብም መጥፎ ነው። በጣም አጋኖ የሚያስቡ ሰዎች ሁሉን ነገር የሱ ያደርጉታል። መውጫውም የሱ ነው፣ መግቢያውም የሱ ነው፣ መርካቶም የሱ ነው፣ እንትኑም የሱ ነው፣ ሁሉ ቦታ ላይ የሱ ነው። አይታችኋቸው እንደሆነ እንደዚህ አይነት ሰዎች በነፃነትም መኖር አይችሉም እያሉ ነው የሚራመዱት። በዚህ ጋር መሄድ ይፈራሉ፣ በዛም ጋር መሄድ ይፈራሉ፣ እንትኑንም ይዘጋሉ፣ በእንትኑም ጋር ይጠቅላላ። ፍጥረተ ዓለሙ በእግዚአብሔር መገኘት እንደተሞላ ይረሳሉ። ዲያብሎስ ራሱ የእግዚአብሔር የሚያሽከረክረው መሆኑን ይረሳሉ። ከዙፋናት በላይ ከፍ ያለ ሌላ ዙፋን እንዳለ ይረሳሉ። ሰማይ ምድሩን የሚያስተዳድር ሌላ ጌታ መኖሩን ይረሱና ዲያብሎስ ብቻ ያስባሉ። የሚበላውት የሚጠጣውት እንትን የሚሉት የሚወጡት የሚገቡት እንደተጠራጠሩ ይኖራሉ። እኛ ኮንፊደንሳችን በእግዚአብሔር ነው። ዲያብሎስን ያን ያህልም እንደው የሁሉ ነገር ጌታ ማድረግ ጥሩ አይደለም። አንዳንድ ሰዎች እንደዛ ናቸው። they are more demon conscious ናቸው። እግዚአብሔርን አልፎ አልፎ ነው የምታገኘው ከህይወታቸው። በጣም እሱም የጤና አይደለም። አንዳንድ ሰዎች ደግሞ አዚፍ ምንም እንደሌለ አድርገው ነው የሚኖሩት። ቢኖርም እንኳን በኢየሱስ ስም ሄዷል በቃ አይዊሽ የኢየሱስ ስም ከሁሉ በላይ ነው። ግን በኢየሱስ ስም ስል ሄዷል አለው ሌላ መስሪያ አለው። ይሄን ይሞክራል፣ ያንን ይሞክራል፣ ይሄን ይሞክራል፣ ያንን ይሞክራል። በዚህ ጋር ስትመጣበት በዛ ጋር ይሞክራል። በዚህ ጋር ስትመጣ የተደራጀ ነው። ስማርት ነው። አስቦ ነው የሚሰራው። እዚህ ላይ እንኳን የተጠቀሱት መጋደላችን ከስጋና ከደም ጋር አይደለም ብሎ አለቆች፣ ስልጣናት፣ ገዢዎች፣ ሰራዊት፣ አለቆች፣ ስልጣናት፣ ገዢዎች፣ ሰራዊት ተደራጅቶ የሚጠብቅ ጠላት ነው ያለ። እግዚአብሔር አይናችንን ይክፈት። ወደ ሆነ ቦታ
ትግላችንን ወደ ሰው አነጣጥሮ እየተባጠስን እንድንኖር ያደረገን ራሱ ነው ብዬ ነው የማስበው። እኔ ወደ እሱ እንዳናነጣጥር ወደ ሰው እንድናነጣጥር ያደረገን። በምንም አይነት የሰው ጠላት የላችሁም። የምር ጠላታችን ዲያብሎስ። አንድ ነገር ብዬ የሚቀጥለውን ለማለፍ አስባለሁ ወገኖቼ። ለኛ ለመንፈሳዊ ሰዎች የመልካም ነገር ሁሉ ምንጭ እግዚአብሔር ነው። የክፉ ነገር ሁሉ ምንጭ ዲያብሎስ ነው። ረግመዋለሁ። የመልካም ነገር ሁሉ ምንጭ ማን ነው? እግዚአብሔር። ክፉ ነገር ስታገኙ ደግሞ ክፉ የሰራው ሰውዬ ይጠየቃል፣ ክፉ ስለሰራ። ግን ምንጩ ግን የቀዳው መቅጃው ማን ነው? መልካም የሆነ እግዚአብሔርን የሚያስከብር ነገር ከእግዚአብሔር ነው የሚፈልቀው። እግዚአብሔር የሌለበት ክፉ ሐሳብ ከዲያብሎስ ምንጭ እንድናስብ ነው እግዚአብሔር የሚፈልገው ምንጭ። አሁን ኢየሱስ በጣም መልካም ነገር ሲያገኝ፣ ለምሳሌ ከጴጥሮስ ጋር የነበረውን ግንኙነት ውሰዱ። ከጴጥሮስ ጋር በነበረው ግንኙነት መልካም ነገር ሲያገኝ ትዝ ይላችሁ እንደሆነ ሰዎች የሰውን ልጅ ማን ይሉታል ባለ ጊዜ ከሌ 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 አለ። ደቀ መዛሙርቱ አሉ ከነቢያት አንዱ ነው፣ ኤልያስ መጥቷል ምናምን ይላሉ አለ። እናንተስ እኔ ማን እንደሆንኩ ትላላችሁ አለ። ከዛ ጴጥሮስ ብድግ ብሎ አንተ አለው፣ አንተ ለኛ የሕያው እግዚአብሔር ልጅ ነህ፣ አንተ መሲሁ ነህ፣ አንተ ክርስቶስ ነህ አለው። ይሄ የወገኖች የሚያስገርም ኮንሰፕት። አንድ አይሁዳዊ በጣም አክራሪ አይሁዳዊ መሲሐችን ክርስቶስ የእግዚአብሔር ልጅ የተናገረው ነው የሚገርም። አምላክነቱንም ያሳያል። የእግዚአብሔር ልጅ ነህ ፕላስ መሲህነቱን ያሳያል። አንተ ክርስቶስ ነህ፣ አንተ መሲሁ ነህ። ጌታም አደነቀው። ባይዘው ባለፈው እንዳነሳውላችሁ ስምህ ራሱ አለት ነው። በዚህ አለት ላይ ቤተክርስቲያንን መሰረታለሁ፣ የመንግስተ ሰማይ መክፈቻዎችን ሰጥቻለሁ። ግን ሪማይንድ ያደረገው ነገር ለጴጥሮስ ይሄንን ግን የሰማዩ አባቴ ስለገለጠልህ ነው እንጂ ስጋና ደም አይደለም አለ። ስጋና ደም መጣ። ምን ማለቱ ነው? ኢየሱስ ምንጩ አንተ ስለተናገርከው፣ ስለታዘዝክ፣ ስላደረግከው፣ ስለታዘዝክ፣ ስለተናገርክ አንተ ሽልማት ይገባሃል። በጣም ጎበዝ ሰው ነህ። በጣም ልዩ ነው። በጣም አስገራሚ ነው። የሰጠህን ሐሳብ በጣም አስገራሚ ነው። በጣም ግሩም ነው። ደስ ብሎኛል በአንተ ምናምን ሲለው ትንሽ ልቡ አብጦ ከሆነ ምን አይነት ስማርት ሰው ነኝ፣ ተመራምሬ የደረስኩበት ሐሳብ ብሎ አስብ። በነገራችን ላይ አሉ ስጋና ደም አይደለም ምንጩ አለ። የዚህ ምንጭ የሰማዩ አባቴ ነው። የመልካም ነገር ምንጭ የሰማዩ አባታችን። በጎ ስጦታ ፍጹም በረከት ከብርሃናት አባት በእርሱ ዘንድ ምንም እንደ ጥላ ወዲህና ወዲያ ማለት ከሌለ መለወጥ ከሌለ ከብርሃናት አባት ከእግዚአብሔር ዘንድ ነው። በጎ ስጦታ አግኝታችሁ እንደሆነ እግዚአብሔር ነው ምንጩ። ፍጹም በረከት አግኝታችሁ እንደሆነ እግዚአብሔር ነው ምንጩ። ምንጩ እግዚአብሔር ነው። እግዚአብሔርን የገለጠልህ እዚያው ምዕራፍ ላይ በነገራችን ላይ እዚያው ታሪክ ላይ ኢየሱስ ንግግሩን ቀጠለ። ንግግሩን ሲቀጥል ምን አለ ኢየሱስ? እንግዲህ አለ የሰው ልጅ ወደ ኢየሩሳሌም ሊሄድ ይገባዋል፣ ይሰቀላል፣ ይገድሉታልም ያለ ሲናገር ጴጥሮስ ሲያስበው እንዲህ ቅድም ያልኩት መሲህ እንደዚህ ይንገላታል፣ ያንገላቱታል፣ ይገድሉታል፣ ሰቅሉታል። ኖ ጌታ ሆይ ኖ ይሄ እንኳን አይሆንብህ አለው። የቅድሙ ምንጭ እግዚአብሔር ነው። የአሁኑ ምንጭ ደግሞ ዝም ብሎ ኖርማል ነገር አይደለም።
ኢየሱስ ምን አለ? ሂድ አንተ ሰይጣን። I don't think ሰይጣን ያለው ጴጥሮስን አይደለም፣ ሊሆንም አይችልም። ጴጥሮስን አንተ ኬፋ ነህ ብሎታል፣ አለት ነህ ብሎታል። ከዛም በኋላ ተጠቅሞበታል። ያውቀዋል ግን የዚህ ምንጭ የዛኛው ምንጭ የሰማይ አባት እንደሆነ ሁሉ የዚህኛው ምንጭ ደግሞ ሰይጣን ዲያብሎስ የሚባል እንዳለ ያውቀዋል። ጌታ ኢየሱስ ስፒሪት ኮንሽስ ነው። ምንጭ ያውቃል። በመንፈስ ነው የሚያየው። ይሄ ከዲያብሎስ ነው፣ ይሄ ከእግዚአብሔር ነው፣ ይሄ ከዲያብሎስ ነው። ሰው እያረገው አንድ ሰው እያረገው ጴጥሮስ እያረገው ይሄ ከዲያብሎስ ነው፣ ይሄ ከእግዚአብሔር ነው፣ ይሄ ከዲያብሎስ ነው፣ ይሄ ከእግዚአብሔር። በዚህ ዘመን የሚያናድዱኝ ሰዎች አሉ። በጣም አታመናፍስ የሚሉ። ምን ማለት ነው በጣም አታመናፍስ? ዶንት ስፒሪቹዋላይዝ ኤቭሪቲንግ ምናምን ይላሉ። እኛም ልክ ነው ምናምን። ለምን ነው ታዲያ? ምን አለ ከመንፈስ ውጭ? ወይ መንፈስ ቅዱስ ነው ወይ እርኩስ መንፈስ ነው የነገሮች ምንጭ። we got to spiritualize። የመንፈስ አይን ነው የሚያስፈልገን። ማን ነው ምንጭ? ማን ነው ምንጭ? ከምንጭ ጋር ነው መታገል ያለብን። ስለዚህ የመልካም ነገር ምንጭ እግዚአብሔር ስለሆነ ክፉ ነገር ሲገጥመን ቶሎ ብለን ከእንትን ጋር አትታገሉ። ይሄ የሞኝ ስራ ነው። ከተራ ወታደር ጋር አትታገሉ። ሰው ተራ ወታደር ነው። ሰው አስፈጻሚ ነው። ከሱ አልፎ ያለ ምንጭ ነው የኛ ጠላት። ምንጩ ነው ጠላት። ምንጭ ማድረቅ ነው። ዲያብሎስ ነው ጠላታችን፣ ስጋና ደም አይደለም። እግዚአብሔር አምላክ ይርዳን። አይኖቻችን ከብቱ ዲያብሎስ ነው ጠላታችን። ተስፋ ቢስ ስለሆነ እሱ ነው። ይሄን አንደርስታንድ ማድረግ ያስፈልጋል። ጠላታችንን ማወቅ ዲያብሎስ ነው። የክፉ ነገር ምንጭ ዲያብሎስ ነው። ከሰው ጋር ከመታገል ህይወት እግዚአብሔር ይጠብቃችሁ። ሰዎችን ኃላፊነት መስጠት ሪስፖንሲብል ማድረግ ጥሩ ነው። ግን ሰውን እንደ ጠላት ከመቁጠር በጣም አናንስ ሰውን እንደ ጠላት መታገል እስከ መጨረሻው መከራ መብላት አይሆንም። የኛ ጠላታችን ማን እንደሆነ እናውቀዋለን። ጎረቤታችንም አይደለም፣ አጠገባችን ያለው አይደለም፣ አለቃችንም አይደለም፣ እንትናችንም አይደለም። በጣም እኮ ብዙ ምስክርነት ቢነገር እኮ ማለት የምትናገሩት ነገር አላችሁ። የበጠበጠን አለቃ እንዲህ በጠብጥ ያደረገውን በማሰር ደንበኛ አሪፍ ሆኖላችሁ አያውቅም? በጥባጭ የነበረ አለቃ ቦስ የቢሮ በጥባጭ ነበር። ይሄ ሰውዬ የምታገለው ሰው አይደለም። ቆይ ግድ የለም 3 ቀን ጾም የልምጣ ብላችሁ ስትመለሱ የሆነ ነገር ሆኖ አልጠበቃችሁ አለ እኮ። እግዚአብሔር እኮ አለ፣ ዲያብሎስም አለ የሚሰራ። ሞኝ አትሁኑ ወገኖች፣ ሞኞች አትሁኑ የሚለው መጽሐፍ ቅዱስ ይሄ ነው። ሞኞች አትሁኑ። ምንጩ ዲያብሎስ ነው፣ የክፉ ነገር ምንጭ። የኛ ጠላታችን ደግሞ እሱ ነው። ስለዚህ የውጊያችን ዋና ታርጌት ጠላት ዲያብሎስ ነው። እሱን ማወቅ በጣም ያስፈልጋል። ቀጥዬ ግን ዛሬ ከመሄዳችን በፊት የምጨምርላችሁ ነገር ጠላታችንን ማወቅ ያስፈልጋል። ደግሞ ምኑን ማወቅ ያስፈልጋል? ስልቱን ላሳያችሁ። ሶሪ በጣም ብዙዎቻችን ይሄን በጣም የምናውቅ አይመስለኝም። ስልቱ የሚመስለንኛ ሰይጣንን ምንም የሚያደርጉት ሰዎች አሉ። ይሁን በቃ በጣም አስፈሪና አስቀያሚ የሆነ እና ላያችን ላይ ዘሎ ከነጥፍሩ ላያችን ላይ ጉብ ብሎ የሆነ ነገር ለማድረግ የተዘጋጀ አንድ ሞንስተር እሱን እንደገሰጹ ይውላሉ። የሚሰራ እሱ ግን በሌላ መንገድ እየሰራ ነው። እሱ እንደ ብርሃን መልአክ ሆኖ እንኳን ሊመጣ ይችላል። እሱ አይደለም ስልቱ። እንደዚህ ሊሰራ ይችላል። በነገራችን ላይ እኔም ማቃወቂያ አይደለም፣ ፊት ለፊት መጥቶ ሊመታ ይችላል። እኛ ድሮ እንደዚህ እናስብ ነበር። ወንዝ ስትሻገር ተጠንቀቅ ምናምን እየተባለ ጓ ያረጋል ምናምን እየተባለ ክርስቲያን ከሆነም በኋላ አንዳንዶቻችን እንደዛ ሳናስብ አንቀርም። ጠንቀቅ በል በዚህ አቅጣጫ፣ ጠንቀቅ በል በዚህ አቅጣጫ። ስንቱን አቅጣጫ ነው የማየው። ባጠገብሽ በዚህ 10,000 ይወድቃሉ የሚለው እግዚአብሔር በሰማይ ያለው የሚጠብቅ አይተኛ ማያንቀላፋም ለታመነው ፈጣሪ አደራ ሰጥቼ እኖራለሁ እንጂ ስንቱን አይቼ ዘልቀዋለሁ። በዚህ ጋር የሚመጣው በዛ ጋር የሚመጣው በዚህ እየተከላከልክ ኑር ቢለኝ ኖሮ መከራ ነበር። አይ ዶንት ቲንክ ሶ። እሱም እንደዚህ የሚሰራ አይመስለኝም። ያውቀዋል። እግዚአብሔር አምላኬ በዙሪያችን እንደከበበ ያውቀዋል። አይ ቲንክ ከኛ በላይ እሱ ሳያውቀው አይቀርም። እግዚአብሔር እንደከበበን ሳያውቅ አይቀርም። ባጠገባችን የሚዘርር አምላክ መኖሩን ሳያውቅ አይቀርም። መላእክቱን ስለኛ የሚያዝ አምላክ እንዳለ ያውቃል። ፊዚካል አይደለም ውጊያው፣ ስልቱ ሌላ ነው ወገኖች።
በጣም ብዙ ነው ስልቱ። እንደዚህ ሊዋጋ ይችላል፣ ግን እኔ ዛትስ ነው ማይ ኢንተረስት። ዲያብሎስ ስልቱ እስቲ ሮሜ ምዕራፍ 6 ላይ ነው። ሮሜ ምዕራፍ 6 ቁጥር 12 እስከ 13 this is the strategy of the enemy። እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። እና የጦር ሜዳ ቃላት ናቸው ከዚህ ቀጥሎ ያሉት ቃላት። ኃጢአት አይንገስ፣ ብልቶቻችሁንም የአመፃ የጦር ዕቃ ዌፐን ማለት ነው። የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ይሄ ነው ጳውሎስ የሚለው። ብልቶቻችሁን ማለት እነኚህ እጅ፣ እግር፣ አይን፣ አፍንጫ፣ ጆሮ፣ ሴክሹዋል ኦርጋንስ፣ እግሮቻችን፣ እጆቻችን፣ አንደበታችን፣ ኤቭሪቲንግ። እቺ ሞባይል ተደጋገመች። ስሙኝ ወገኖች፣ ይሄ የእውነት አርነት ያወጣቸዋል። ሎክ ስትራቴጂ ተመልከት። ብልቶቻችን ማለት ምንም ሌላ መንፈሳዊ ትርጉም የለውም። ይሄው ነው። ቦዲ ፓርትስ፣ እነኚህን ቦዲ ፓርትስ አእምሮአችንን፣ እጃችንን፣ እግራችንን፣ አንደበታችንን እነኚህ በነገራችን ላይ የጦር መሳሪያ ናቸው ብሎ ነው የሚያስበው ጳውሎስ የሚያምነው። እነኚህ የጦር መሳሪያ ናቸው። ከፈለግን ለእግዚአብሔር ማቀበል እንችላለን። የጦር መሳሪያ ማለት እጄን ለእግዚአብሔር የምን የጦር ዕቃ እንዲሆኑ ተናገሯት። የጽድቅ። ስለዚህ የጽድቅ የጦር ዕቃ ማድረግ እችላለሁ። አይኔን፣ እግሬን፣ አንደበቴን፣ ሁሉ ነገርን ሰጥቼ ለእግዚአብሔር የጽድቅ የጦር ዕቃ አቀብለዋለሁ። ለወዳጄ ለእግዚአብሔር አቀብለዋለሁ። የጽድቅ የጦር ዕቃ አድርጌ ለእግዚአብሔር ሰጠዋለሁ። ወይ የጽድቅ የጦር ዕቃ ናቸው፣ ወይ አመፃ የጦር ዕቃ ናቸው። የአመፃ የጦር ዕቃ ናቸው። ምን ማለት ነው? ይህንን ብልታችንን ይረከበንና ስለዚህ እኮ ነው የሚያናድደው። በራሳችን ጥይት ነው አፍንጫችንን የሚለን። የራሳችንን ብልቶች ተጠቅሞ የአመፃ የጦር ዕቃ አድርገን ከሰጠነው የአመፃ የጦር ዕቃ። በጣም ብዙ ክርስቲያኖች እየጸለዩ አንደበታቸውን ግን የአመፃ የጦር ዕቃ አድርገው ያቀብሉታል። ለስድብ ስታቀብለው ይጠቀምበታል። የፈለገውን እንዲናገር እያደረገ በዚህ ነው የሚዋጋ። እና በምስራቅ በኩል የሚመጣውን እየገሰጹ በዚህ በኩል የሚደበድባቸዋል። በምስራቅ የሚመጣውን ስንጠብቅ በምዕራብ የሚጠብቀው ይሄስ ማን ይጠብቀው? ስለዚህ ብልቶቻችን ኤክስፖዝ ናቸው። ብልቶቻችን ኤክስፖዝ ስለሆኑ የእኛውኑ ብልቶች ተቀብሎ እኛኑ ይደበድባል። ስለዚህ የዲያብሎስ የጦር ዕቃ ይሄን ነው መመዝገብ ያለባቸው። የዲያብሎስ የጦር መሳሪያ ከሆነ ቦታ የሚመጣ ሳይሆን የኔው ብልቶች ናቸው። እቺ አርነት ታወጣለች። የዲያብሎስ የጦር ዕቃ ከሌላ ከርቀት እየተሽከረከረ ከኢራቅ የሚመጣ ሳይሆን እኔ ባላቀብለው አይሰራም። ባላቀብለው የጦር መሳሪያ ማዕቀብ ባረግ ለምሳሌ አልሰጥህም፣ እጆቼ የእግዚአብሔር ናቸው አይሰርቁ ብል አለቀ። በምን ተጠቅሞ ያሰርቀኛል? ብልቶቻችሁ። ይህ ምን ማለት ነው? ይህ እኮ በጣም ያናድዳል። ዲያብሎስ ሲያሸንፈን የእውነት የራሳችንን
የጦር መሳሪያ ወስዶ ደግሞ በልባችሁ ላይ አይንገስ ነው የሚለው። ምን ማለት ነው? እንደ ሚግ እንደ ተዋጊ አውሮፕላን ብታስቡት የሚነሳው አውሮፕላኑ ከልባችን ላይ ነው። አይንገስ በልባችሁ ላይ ይላል። ከልባችን ላይ ተነስቶ የሚወረውረውን የጦር መሳሪያ ከኛው ጭኖ እኛኑ የሚደበድብ ይሄ ነው ስትራቴጂው። ከጠላት ምድር ተነስቶ የሚደበድብ አውሮፕላን እኮ ሞተናል ማለት ነው። ከወዳጅ እኮ ነው የምታስነሳው። ለምሳሌ አሁን አንዳንድ የምናያቸው ለምሳሌ አሜሪካ ሩቅ ስለሆነ አንዳንድ የመካከለኛው ምስራቅ ሀገሮችን ሲደበድቡ ይዋሳሉ። አየር ማረፊያ ኢራቅን ለመደብደብ ከተርኪ ይዋሳሉ። ተርኪ ተለምና ቱርክ ተሰጠች። ከኢራቅ ተነስተ ኢራቅን ለመደብደብ በጣም እኮ የመጨረሻ ግባተ መሬት ገብተናል ማለት ነው። ከጎረቤት ሀገር ተነስተ ወይ ከራስ ሀገር ተነስተ ከዚህ ሀገር ተነስተ ሄደ ሌላ ሀገር ይደበደባል። በራስ ጦር መሳሪያ ገዝተ ከፍለ የምትደበድበውን ሀገር መሳሪያ ወስደ ከምትደበድበው ሀገር ላይ ተነስተ ሞተናል። ጎበዝ የሚደበደብ እኮ እኛ ብቻ ነን በዓለም ላይ ከልባችን ላይ እየተነሳ የውጭ ጠላት ፍለጋ መከራ ስንንከራተት ይሄ ነው በጣም የተሸወድ ነው። የውጭውንስ እግዚአብሔር አለ ወንድሜ። የውጭውስ በአንድ ጊዜ ያልቃል። ከፈለገ የረቀቀ የውጭ የጠላት ስትራቴጂ ዛሬ በጸሎት መበተን ይቻላል። የውጭ እየተዋጉ የውስጥ የረሱ ክርስቲያኖች ናቸው አሁን የበጠበጡት። ሲገስጹ ኃይለኞች ናቸው። ምሽግ ያለው በምስራቅ በኩል እየመጣ ያለውን እየደበደብኩ ነው ይላሉ። የሚረሱት ነገር ምንድነው? ሌላ ስልት አለ። እዛ የሚመጣውን አስቆማዊ ይሆናል። እዚህ ያለውን የራስን ጦር መሳሪያ ጭኖ ተረክቦ ራስን የሚደበድብ ጠላት አለ። ይሄ ነው this is a major strategy። ጠላታችን ማን ነው? ዲያብሎስ። ዋና ስልቱ ምንድነው? ከርቀት መነሳት ሳይሆን ዋና ስልቱ የኛን የአካል ብልቶች ተጠቅሞ እኛኑ መደብደብና ገሃነም ማስገባት። እንዴት አርጌ በደም ስራችሁ መክተት እንደምችል አላውቅም። እግዚአብሔር ይክተተው። እዚህ በጣም ብዙ ክርስቲያኖች ይሄንን ትተናል። ከውጭ የሚመጣውን ብቻ ነው መከራ የምንበላው። ከውጭ የሚመጣው ከውስጥ የሚነሳውን አናውቅም። ታላቁ የቻይና ግንብ የታወቀ ነው። እስካሁን ድረስ ይጎበኛል። ሄዳችሁ የጎበኛችሁም ትኖሩ ይሆናል። ያላየሁት ከጨረቃ ላይ ሁሉ ይታያል ይባላል። The Great Wall of China። ጠላቶቻቸው ሲያስቸግሯቸው ነው ቻይናን የከበቧት ባጥር ማንም እንዳይገባ። ግን ካጠሩ በኋላ ግጥም አድርገው ካጠሩ በኋላ ማት ጊዜ ተደፍረዋል በጠላት። እየዘለለ የሚገባ ጠላት ሳይሆን በበራቸው የሚገባ ጠላት፣ ዘው ብሎ በበራቸው የሚገባ ጠላት። ለወታደሮቻቸው ጉቦ እየሰጡ ይገባሉ ሰራዊታቸው። ለጠባቂው ለበር ጠባቂው ጉቦ በመስጠት ትገባና ቻይናን ትመታለህ። ስለዚህ የውጭውን አጥር አጥረውታል። የወታደሮቻቸውን የልብ አጥር አላጠሩትም። የውጭው ታጥሯል፣ የውስጡ አልታጠረም። እግዚአብሔር አምላክ ይጠብቃችሁ። ልብ ካልታጠረ፣ ልብ ካልተጠበቀ፣ እጅ ካልተጠበቀ፣ አንደበት ካልተጠበቀ የፈለግነውን እየተናገረን፣ የፈለግነውን እያየን፣ የፈለግነውን እየበላን፣ የፈለግነውን እየጠጣን፣ ከፈለግነው ጋር እየተኛን፣ ወደ ፈለግነው ቦታ እየሄድን በዚህ እጃችን እያመሰገንበት ደግሞ ሰው በጥፊ እየተማታንበት እንዴት ይሆናል ጎበዝ? የውጭ እያየን የውስጥ ነገራችንን ተጠቅሞ ነው የሚደበድበን። የራሳችንን የአካል ብልቶች አእምሮአችንን ተጠቅሞ እጃችንን ተጠቅሞ ይሄ ነው ስልቱ። ትልቁ ስልቱ ይሄ ነው። ይሄን ብናሸንፍ የውጭውን እናሸንፋለን። አልሰጥህም ብለው አይኔን አልሰጥህም፣ ጆሮህን አልሰጥህም፣ በእግዚአብሔር ጸጋ ጆሮዬን አልሰጥህም፣ አይኔን አልሰጥህም፣ የፈለኩትን አልከትበትም፣ አንደበቴ ውስጥ የፈለኩትን አልከትበትም፣ በእግሮቼ የፈለኩት ቦታ አልሄድም። የጽድቅ የጦር ዕቃ ናቸው። እግዚአብሔር ይቀድስላችሁ ወገኖቼ። እጆቻችሁንን፣ እግሮቻችንን፣ የአካል ብልቶቻችን በሙሉ ይቀድስላችሁ እግዚአብሔር። የአካል ብልቶቼ የእግዚአብሔር የጦር መሳሪያ ናቸው። የአመፃ የጦር መሳሪያ አይሆኑም ብንል የውጭውን ማሸነፍ እንችላለን። የውስጡን የተሸነፈ የውጭውንም ይሸነፋል። የውስጡን ያሸነፈ ግን የውጭውንም ያሸንፋል። ይሄ ነው ትልቁ ስልቱ ወገኖች። this is spiritual warfare። ይሄንን ተማሩ። ለዚህ ነው በህይወት መዋጋት ያልኩት ይሄንን ርዕስ። ምክንያቱም ዲያብሎስን የምንዋጋው በጾምና በጸሎት መሆኑን መርሳት እኔ አልረሳውም። እዚህም ኤፌሶንም ላይ ይጠቅሳል። በነገራችን ላይ ዶንት ሚስኮት ሚ። ጠላትን የምንዋጋው በዚህ ብቻ ነው ምናምን እያልኩ አይደለም።
ጳውሎስም በጸሎትና በልመናም ሁሉ ይላል ቁጥር 18 ላይ ምዕራፍ 6 ቁጥር 18 ጻፉ። ኤፌሶን ምዕራፍ 6 ቁጥር 18 ላይ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ ይላል። በመንፈሳዊ ውጊያ ውስጥ ዘወትር በመንፈስ ጸልዩ። ዲያብሎስን በምን እንዋጋዋለን? በመንፈስ በመጸለይ፣ በመንፈስ በመገሰጽ፣ በመንፈስ በማውጣት፣ በመንፈስ ያለበትን ምሽግ በማፍረስ በጸሎት ማለት ነው። ግን ይሄንን የሚሰጠን መጨረሻ ነው። ጳውሎስ እቺን በቃ ይዛችሁ ሂዱ። ይሄን የሚሰጠን መጨረሻ ነው። መጀመሪያ ላይ የሚሰጠን ምንድነው? ጳውሎስ የሚያደርገው መጀመሪያ ላይ የሚሰጠን የአካል ብልቶቻችንን በማልበስ ነው። እቺን የሚያደርገን እንትኖቻችንን ያለብሳቸዋል። እንዴት እንዋጋ ስንል ጳውሎስ ተንበርክካችሁ በመንፈስ ጸልዩ የሚለው መጨረሻ ነው። መጀመሪያ ላይ ግን የውስጥ ሄልሜት አርጉ ይላል። የራስ ቁር እዚህ ጋር ጥሩር ልበሱ ይላል። እዚህ ጋር መጣበታለሁ በዝርዝር የሚቀጥለው ሳምንት ከመጣችሁ። ጫማ አርጉ ይላል። እዚህ ጋር ጋሻ ያዙ ይላል። እዚህ ጋር ለምንድን ነው የሚያለብሰው ነገራችንን በሙሉ? ያንድ የለበሰ የሮማ ወታደር ነው እዚህ ላይ ያለው። በነገራችን ላይ አንድ የለበሰ በሚቀጥለው ሳምንት በዝርዝር እናያቸዋለን። አንድ የለበሰን የሮማን ወታደር ይወስድና አንድን ክርስቲያን ያለብሰዋል። ጳውሎስ ጭንቅላቱንም ያለብሰዋል፣ ደረቱን ያለብሰዋል፣ እግሩን ያለብሰዋል፣ አካባቢውን ያለብሰዋል፣ ሁሉን ነገሩን ያለብሰዋል። ለምንድን ነው የሚያለብሰው? ጠላት የሚነሳው ካለበሰ አካል ስለሆነ። ውጊያ ማለት ይሄ ነው። ውጊያ ማለት ለብሶ መገኘት ነው። ከዛ የምናጠቃው ማጥቃታችን አይቀርም። ቀስት አለ፣ ሰይፍ አለ፣ የመንፈስ ሰይፍ አለ። እሱ አንድ ነው። ሌላው ግን የለበሰ ነው። ወታደሩ የተሸፈነ ነው። የራስ ቁር አርጓል፣ ጥሩር አርጓል፣ ደረቱ ላይ ጋሻ ይዟል፣ ቀስት ይዟል፣ ሰይፍ ይዟል። እንመጣበታለን በዝርዝር። ጫማ አርጓል። እነኚህ ነገሮች በሙሉ የታጠቃቸው ነገሮች ናቸው። ለምንድን ነው የሚያስታጥቃቸው? ዲያብሎስ የሚዋጋን ህይወታችንን ወስዶ ስለሆነ የምንዋጋው በህይወት ነው። የምንዋጋው በህይወት ዋናው ውጊያ የህይወት ነው። ዋናው ውጊያ የአካል ብልት ነው። እግዚአብሔር አምላክ በህይወት የምንዋጋበት ዘመን ያርግልን። እህቴ ጠላትሽ የሚሰራው በዚህ ነው። ይሄንን ወቂ። እውነት አርነት ያወጣችኋል ተብሎ ተጽፏል። ከርቀት የሚነሳው ጠላትሽ መጀመሪያ ከርቀት ከመነሳቱ በፊት የሚነሳው ከራስሽ ላይ ነው። በዚህ ዓመት በዚህ ሳምንት ላይ መከልከል ያለብን በምንም አይነት ከልቤ እየተነሳ አይደበድበኝም የምትሉ ስንቶች ናቸው? ከልቤ እየተነሳ አይደበድበኝም፣ የአካል ብልቶችን እየወሰደ አይደበድበኝም፣ አላቀርባቸውም፣ የአመፃ የጦር መሳሪያ አርጌ አላቀርባቸውም፣ በህይወቴ እዋጋለሁ ካልን እግዚአብሔር አምላካችን የድል ዘመን ያረግልናል፣ የማሸነፍ ዘመን ያረግልናል። ሎክ አንደበታችንንና የአካል ብልቶቻችንን ሳንቆጣጠር ዝም ብለን ስንጮህ ብንውል ከት ብሎ የሚስቅብን የመጀመሪያው ዲያብሎስ ነው። እየመጣ እየወሰደ እኛ ከግብጽ ነው የሚነሳው እያለን ቁጭ ብለን ስንጠብቅ ማለት ነው። እዛ ማዶ የሚመጣውን ያዘው እያለን እዚህ ጋር it's a matter of time እኮ መዘረራችን አይቀርም። እግዚአብሔር በህይወት ተዋጊ ትውልድ ያርገን። መንፈሳዊ ውጊያ በመንፈስ በመጸለይ ነው። ግን መንፈሳዊ ውጊያ ደግሞ በህይወት በመዋጋት ነው። ለምን? ዲያብሎስ ስትራቴጂው የራሳችንን የአካል ብልቶች ተጠቅሞ የራሳችንን የሚያጠቃ ስለሆነ። ይሄ ነው ጸሎቴ ዛሬ። የጦር መሳሪያ ማዕቀብ የሚያደርግ ሰራዊት ሆነ እንድንነሳ። የጦር መሳሪያ ማዕቀብ ታውቁ እንደሆነ አርምስ ኢምባርጎ ይባላል። አርምስ ኢምባርጎ ማለት አንዳንድ ነገሮች እየተዋጉ ሲያስቸግሩ የጦር መሳሪያ የሚባል እንዳይገዙ ኢምባርጎ ይደረጋል። ኢትስ ብሎክድ። ወደዛ ሀገር ጦር መሳሪያ አይገባ። በቃ በምኑ ይዋጋል? እግዚአብሔር እንደዛ ያርገን። አርምስ ኢምባርጎ አርምስ ኢምባርጎ የህይወታችንን የአካል ብልቶች አቀብለን ለንሱ አርሰጠውም የሚል ትውልድ ሆነን ስንነሳ እግዚአብሔር አምላካችን ድልን ይሰጠናል። እግዚአብሔር የተመሰገነ ይሁን። በህይወት ተዋጊ ሰራዊት ሆኜ መነሳት ፈልጋለሁ ካላችሁ ተነስተን ቆመን በእግዚአብሔር ፊት ጸልየን እንጨርሳለን። እግዚአብሔር በእነኚህ ሳምንታት ውስጥ ያስታጥቀናል ወገኖቼ። እግዚአብሔር በእነኚህ ሳምንታት ውስጥ ወደ አዲስ ዳይሜንሽን ያስገባናል። አለው በገናዬን ዛሬም አልሰቀልኩም ስለቸርነትህ መዘምራለሁ።